ሳንቲያጎ ቤርናቦ ላይ ካምባክ ይሰራባሃል ስቴዲየሙን ዘግተ ነው ምናምን። ኧረ እባክህ ለምን በሷት በጠብጥበትም በሜዳውና በደጋፊው ፊት ደክየው እመጣለሁ አልኩህ። አሳየው ናናውን በእናት ኮሜንት ላይ ማድሪድ ስለማይችል ነው፣ ማን ሲቲም ስለማይችል ነው፣ ፒኤስጂም ስለማይችል ነው፣ ፒኤስቪም ስለማይችል ነው፣ ስፖርቲንግም ስለማይችል ነው፣ እኔም ስለማልችል ነው በል። አንተንም እኮ ማንንም ብትሆን ደክያለሁ። 4 ዓመት ሙሉ እኔ እየደከልኩ ነው፣ አንተ ቆመ እያየ ነው። አንድ ትንሽ እንኳን አርሰናል በፍጹም ሊወድቅ አይችልም እንዳለፈ የተረጋገጠ ነው ያሉት ትንሽ የሊቨርፑል ደጋፊዎች ናቸው። እነሱም ሄዱ እዛ ፓርክ ዘባስ ያደርጋል። ማን ስለሆነ ነው ማድሪድ ፓርክ ዘባስ ማድረገው? አንቺን ፓርክ አንፊልድ ላይ ሄጄ ዋንጫውን ሰጥቼ ስደክልሽ ፓርክ ዘባስ አደርጋለሁ። ጠብቂ ዱቄት። ሁላችሁማ ማን ነው ማድሪድን ደርሶ መልስ ያሸነፈው? እናንተ ምክንያት ፈልጉ። ናና አድንቀኝ፣ ኮሜንት ላይ ናና አድንቀኝ። ይገባኛል። እንግሊዝን ያስከበሩት ይሄ ቡድን ካሁን በኋላ ሲፎክር አርሰናል በለው ጸጥ ይላል። ጸጥ ጃስ አርሰናል በለው። እንደ አልቬዝ ደጋፊዎች ማለት ደገም ነው ይታያል። ለምን ግራ የገባችሁን ደግሞ አልነስነ ሲጀመር እኮ የማድሪድ ጌታ ነን። ያንተም ጌታ ሆናለሁ አይቀርልም። ዳኛ እየዘረፈኝ ራሱ ማለት እኔ ፓርክ ዘባስ ማድረገው 10 ተጫዋች ሲኖረኝ 11 ለ11 ማችሉ 11 ለ12 ማችሉኝ የዋ ማድሪድ መቻል በሜዳው ራይስ ኩክስ ቤተር when the leads on man of the match 50 ሚሊዮን ጨምርታል ለዌስት ሃም። we are the gunners ካሁን በኋላ ስትቋጥር አርሰናል መቼም አይበላም ሳይሆን አርሰናል ከበላ ያሳብደኛል ብለህ እየቀዘንክ ነው የምትቋጥረው። ካሁን በኋላ እየቀዘንክ ተረዳኸኝ አይደል? ታውቀዋለህ። አሁን ልብህ ያውቀዋል። ምንም ምክንያት ብትፈልግ ልብህ አይደለም ፊንጢጣ ያውቀዋል እንደምትፈራኝ ካሁን በኋላ we are the gunners። ረካሁኝ ቡካዮ ሳካ ይላል ማርቲኔሊ። በኪቪወር ነው ማሰቃይ ብዬ ነገርኩህ እኮ በኪቪወር እንዲህ ነው ያልኩህ። አንድ ጎል ራሱ ተሳስተው ነው ለቀንላችሁ። መቼም አያገቡብንም። 2 ቀን ብንጮት አያገቡብንም። 3 ጎል ያገቡብናል ትላለህ። 3 ጎል 4 ጎል ምናምን 4 ለባዶ ምናምን። እኛ እኮ 2 ዓመት ሆኖናል 79 ጨዋታ 3 ጎል ከገባብን። ምን አስበህ ነው አባቴ? ናው ማድሪድ ስለማይችል ነው በለኝ። እስካሁን የገጠምኩት እንዳለ 2 ዓመት ሙሉ የደከልኩት ትልቅ ቡድን ስለማይችል እኔ ነኝ የምችለው። ትፈራኛለህ ቅዘና